بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ በዚህ ዩቲዩብ ቻናል ላይ በተከታተሉ ወንድሞቻችን ዛሬ ያለንበት ወቅት መሰረት አድርገን እንግዲህ ረመዳን የመጨረሻው ከና ምዕራፍ ላይ እየደረስን እንገኛለን። ረመዳን የሰረበት የተጠቀመበት ያልተጠቀመበት ደግሞ ያመለጠው ከፊት ለፊታችን ብዙዎቹ ቀናቶች እያለቁ ጥቂቶቹ ቀናቶች እየቀሩ ይገኛሉ። ነገር ግን አሁንም ቢሆን ስራ በመጨረሻው ነው ሊያምር የሚችለው ውጤታማ የሆነ ነገር ለማምጣት መጨረሻ ላይ የበለጠ መበርታትና ማሳመር ይፈልጋል። ለዚህ ነው ረመዳን የማይሄድ ይመስል ነበር። መጀመሪያ አህለን ረመዳን እየተባለ ተናፍቆ እየተጠበቀ በጉጉት እንኳን ደህና መጣህልን ሲባል ነበር። ዛሬ ላይ ደግሞ ማህለን እየተባለ ነው ረመዳን ረጋ በልልን አትድብን እየተባለ ያ ስሜት ውስጥ እየተገኘን ያለነው። በዚህ ስሜት ውስጥ ሆነን እንግዲህ የመጨረሻውን 10 ቀናቶች ካሉት የረመዳን ትልቁ ምዕራፍ ከሚባሉት የመጨረሻው 10 ቀናት ነው። ረመዳን በአጠቃላይ እንግዲህ 20 ቀን ወይም ደግሞ ሁለት 10 ቀናቶች ሳናስባቸው ሳናውቃቸው አብዛኞቻችን ሳንጠቀምባቸው እንዴት ተጠቅለው ሂደዋል። አያም ማዕዱዳት ያለውም ቁርአኑ ለዚህ ነው በጣም አጭርና ውስን ቀናቶች ናቸው ውስጡ የያዘው ረመዳን። በዚህ ሁኔታ ውስጥ እንግዲህ ረመዳን ጋር ሒሳብ እናድርግ። የመጨረሻዎቹ ቀናቶች 2/3ኛውን ስንጨርሰው ባሳለፉት ጊዜያቶች ምን ተጠቀምን ምን አጣን? በቀሩት ቀናቶች ያሳለፈነውን ነገር ለመጠቀም ተዳሩክ ለማድረግና እንዲሁ የቻልነውን ሰርተን ለመውጣት ኢብኑ ረጀብ አልሐንበሊ ታላቁ ዓሊም ምን ይሉ ነበር? ረመዳን መጨረሻው ምዕራፍ ላይ በሚሄድበት ጊዜ ያ ረመዳን ተረፈቅ دموع المحبون تتدفق ረመዳን ባክ ለዘብ በልልን የወዳጆችህ እንባ እየፈሰሰ ነው ትንሽ ረጋ በልብን አትድብን ይላሉ። አሲዎች ወንጀለኞች ከወንጀላችን አሟልተን ሳንጸዳ ከአላህ የራቅን ሰዎች በትክክል ወደ አላህ ጋር ሳንታረቅ ረህመትህን ይዘህ ህዝነትህን ይዘህ ምህረትን ይዘህ አትውጣብን እያሉ እያለቀሱ ረመዳንን ለመሸኘት ይዘጋጁ የነበሩበት ሁኔታ ነው። እንግዲህ እነዚህ መጨረሻዎቹ 10 ቀናቶች ወሳኝ የሚባሉ ቀናቶች ናቸው። በውስጣቸው ብዙ ነገራቶች ይኖሩታል። እሱ ጋር በሁለት መልኩ ለማቅረብ እንሞክራለን። የመጀመሪያ አሽረሉ አኺር የመጨረሻዎቹ 10 ቀናቶች ምንድናቸው? የመጨረሻዎቹ 10 ቀናቶች ካነ ረሱላህ ሰለላሁ ዐለይሂ ወሰለም اذا جاء العشر اشتد شد معذره وعقد اهله يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናቶች ሲገቡ ወይም ሲደርሱ ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው የሌሊት መኝታ የለም ሌሊቱን የበለጠ ወደ አላህ ቅርብ ለመሆን የሚለፉበት ጊዜ ነበር። ረሱል አለይሂ ሰላም በህይወታቸው ላይ ኢዕቲካፍ ያደረጉ ራሳቸውን ለአላህ ብቻ ያገለሉ ለኢባዳ ያራቁ የሚጠቀሙበት ጊዜ። እነዚህ አሽር አኺሮች በየትኛው ቦታ ላይ የምንገኝ ሰዎች ያሳለፈናቸው 20 ቀናቶች ላይ መጠቀም ካልቻልን እንኳን በእነዚህ ቀናቶች መጠቀም እንድንችል ራሳችንን ሰብሰብ አድርገን ከዱንያ ጉዳይ ራሳችንን ቆረጥ አድርገን አቅሙ ኑሮን እድሉን አግኝተን መውጣት ይችላል። በይቱላህ አልሐረም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ነብዩ መሄድ የቻልን ሰዎች የበለጠ ከመሄድ ያለፈ ትርጉማዊ የሆነ ስራ መስራት ይገባናል። ረጅም ጉዞ ተጉዞን ኪሳራው እንዳንጎናጸፍ አጅር ለመፈለግ ፈልገን አጅሩን እንዳናጣ በዚህ ንያ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር አሽረል አኺርን የሚዘጋጁለት በምን አይነት መልኩ ነበር አሽረል አኺር ለመጠቀም የሚለፉበት የሚለው ስሜት ያንን ስሜት የማስተናገዱ ስራ ኃላፊነቱኛ ላይ እንዳለ ልናስበው ይገባልና ያሳለፈናቸው 20 ቀናቶች የያዙት ነገር ካለ አልহামዱሊላህ በጣም እድለኞች ነን። ግን ሁሉ ጊዜ ስራ በመጨረሻው ነው ምናምረው ያማረው ሆኖ ውጤታማ ሆኖ ለመውጣት ደግሞ የመጨረሻው ላይ መበርታት የመጨረሻው ላይ መጠንከር ይፈልጋል። እኛ ማህበረሰብ ውስጥ በጣም ብዙ ጊዜ በሚያሳዝን ሁኔታ የመጀመሪያዎቹ ቀናቶች ላይ በጣም ሞቅ ደመቅ ብለን በጣም በስሜትና በነሻጣ ወደ ዲን ውስጥ ገብተን ልክ ደግሞ የመጨረሻዎቹ ቀናቶች ሲመጡ መሽጉል ምን ሆነበት ነገር ይጀመራል። ኢድ ይመጣል፣ የኢድ ልብስ የኢድ ምናምን እየተባለ ሰው የበለጠ መበርታት በሚገባበት ወቅት በሚሳነፍበት ሁኔታ ብዙ ሰው መስኪር ላይ ማሳለፍ በሚገባበት ኢባዳ ላይ መጠንከር በሚገባበት ወቅት ላይ እየደከመና እየሰነፈ የሚሄድበት ሁኔታ ይፈጠራልና ይሄ ትልቅ ኪሳራ ነው። ይሄ ትልቅ አደጋ ነው። በህይወታችን ረመዳን ምናልባት ላይመለስ ረመዳን ይመለሳል ላይመለስ ነው በእኛ ህይወት ውስጥ ማለት ነው። ረመዳን የሚቀጥለው አመትም ይመጣል። እኛ ግን የሚቀጥለው አመት ለመድረስ ዋስትና የለንም። ረመዳን ሄዶ ይመጣል፣ እኛ ግን ከሄድን አንመለስም። ይሄን እድል የማግኘት እድላችን ጠባብ ስለሚሆን እንዴት አድርገን ተጠቅመንበት እንውጣ? እንዴት አድርገን በትክክል የሷሊሆች ጾም ሆኖ ይለፍ ለሚለው የበለጠ ራሳችን ለማየት ለመፈተሽ ለመገምገም አሽረሉ አኺር ኢዕቲካፍ ቀደም እንዳልኩት መውጣት ይችላል። ወጥተን ምን ሄድ ሰዎች ገንዘባችን ለዚህ ኸይር ካለዋለው ለምንም ልናውለው አንችልም። ሐረም በመሄድ መስጂድ ነብዩ በመሄድ እድሉ ያለው መስጂድ አቅሳ በመሄድ ዓለም ላይ ያሉ እንግዲህ የኢስላም ማህበጥ الوህይ የሆኑ ትልቁ ምድሮች ውስጥ ሙቀደሳት الአራዲ ላይ በመሄድ ልናሳልፈው እንችላለን። ከዛ ባለፈ ደግሞ እዚሁ ባለንበት ቦታዎች ላይ
በአገራችን በአካባቢያችን በሚኖሩ መስጊዶች ላይ ራሳችንን ሰብሰብ አድርገን አመቱን ሙሉ በዱንያ 11 ወር ስንለፋ ረመዳንም ገብቶ ስራውን ስንነግድና ስንሸቅጥ ቆይተናል። አሁን ደግሞ ሊላህ ብለን የሆነ ሸخص ጊዜ ለአላህ የምንሰጣት ጊዜ ተኸሊ የምናረግበት አላህና እኛ የምንነጋገርበት አላህና እኛ የምናወራበት ይሄ ስሜት እየጠፋ ሲሄድ ነው አደጋው የሚፈጠረው። ፉዳይል ኢብኑ ዒያድ የተባሉት አቢደል ሐረመይን በመባል የሚታወቁት ታላቅ ሰለፍ ዓሊም ሰው አንድ ወቅት ልቤ ደረቀብኝ ይላሉ። ልቤ ደርቆብኝ رابعة العدوية قاعد كنا يا رابعة قصف قلبي لبي درك نصيحة سجين مكرين القوات رابعة العدوية من دنا برا لتشاتشو عندي تنا ما داقم قال لبرمرس تشاتشو يا فضيل أما عندك سر بينك وبين الله أما تقوم الليل بانتنا بالله مكاكل مستر يلا لليتات قوم من دين برا لتشاتشو إن قال سيوت الله تشو فسكت مخشيا راساتشو استونوا يودقوا تبالا بانتنا بالله مكاكل مستر يلا متاورط نجار يلا خلوا يلهم الله قال متنجاجربت الله قال متاوربت الله النا راسن متايبت ونجلهن متجمجمبت راسن مفتشبت عند سونت يا سلف كاتشون تقصير يطعناچون نا يعملطون النجاروش لما كاكاس من هدبت امام الصفوان الثوري رحمه الله عليه عند ጊዜ ቁጭ ብለው ወንጀሎችን ጻፍኳቸው ይላሉና 30 ሺህ ወንጀሎችን ጻፍክ ይላሉና ያን 30 ሺህ ወንጀል ጽፈው ግን አለቀሱ። እኔ የቆጠርኩት ይሄ ነው እኔ ሳልቆጥረው አላህ የቆጠረው አህሳሁ الله فنسوه الى القران እኛ መዝግበነዋል እነሱ ግን ረስተውታል ይላል። ምን ያክሉ ይሆን እነዚህ ሰዎች የሚቆጠሩ ወንጀል ኑሯቸው ቆጠሩ በእምራቸው 30 ሺህ ወንጀል እኛ ዛሬ የሰራነው ወንጀል እንኳን ቆጥረውም አናውቀውም። ምክንያቱም እንዴት በምን እንደምንሰራና እነዚህ ሁሉ ሰቀጣት እነዚህ ሁሉ መውደቅ እነዚህ ሁሉ መንጠባጠብ እነዚህ ሁሉ መዳከም በእኛ ህይወት ውስጥ ስላሉ ይሄንን ለማካካስ ስራዎቻችንን ለማሳመር መጨረሻችንን ለማስተካከል አሽረል ወአኸር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያክል ታላቅ ሰው ተኸሊ አድርገው ቤተሰቦቻቸውን ሳይቀር ወደ ኢቲካፍ አስገብተው ከሻዋ ከዱንያ ስሜት ከዱንያ ፍላጎት ከዱንያ ጣጣ ስራ ራሳቸውን አግልለው ለዚህ ጊዜ ብቻ ራሳቸውን ሰጥተው የሚያሳልፉበት ጊዜ እንደነበረ ይነገራልና እኛ በዚህ አሽረል ወአኸር በዚህ መጨረሻዎቹ 10 ቀናቶች ላይ የበለጠ ወደ አላህ እየተቃረብን የምናለቅስበት ያ ረብ እያልን የምንቆምበት አላህ Subhanahu Wa Ta'ala ይሄን ረመዳን ለባሮቹ ነፃ መውጫ ጊዜ አድርጎታል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት ኢነ ሊላሂ ዩተቃ وذلك في كل ليله አላህ ከጀሃነም ነፃ የሚያወጣቸው ሰዎች አሉ። ይሄ ደግሞ በየሌሊቱ የሚስተናገር ነው ይላሉ። አሽረል ወአኸር ላይ ደግሞ እጥፍ ድርብ የሆነ ነው። በውስጡ ትልልቅ ተአምራቶችን ልዩ ጊዜያቶችን የያዘ ጊዜ ከመሆኑ አንፃር በዚህ ጊዜ ውስጥ የምንሰራው ስራ ትልቅ ነው። ይሄን አሽረል ወአኸርን ኢዕቲካፍ በማድረግ ከዱንያ ገለል ብለን አኸራን በማስታወስ ያለፈ ስራቸውን ተቅሲራችንን ክፍተታችንን ያተለቀጣ ህይወታችንን እስቲዕዳድ ለማድረግ የመጨረሻዎቹ 10 ቀናቶችን የበለጠ በርትተን ረሱል አሚን እንደሚያደርጉት እንደነበረው ሌሊቱን ሐይ በማድረግ ለ10 ቀን እንድናሳልፍ አደራላለሁ። 10 ቀናቶች በጣም ትንሽ ናቸው። ብዙ ጊዜያቶች አላግባብ ሌሊቱን ቆመን እናሳልፋለን። ለአኺራ ስንቃችን ሌሊቱን ቆመን እያሳለፈን አላህን እየተገዛን ወደ አላህ እንቀርብበት አላህ ከሚመራቸው ሰዎች አድርገን በቀጣይ ጊዜ እንገናኛለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።